ፍቄ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ ጨዋታ አለባችሁና ስለዚህ ጨዋታ ምን ታስባለህ? ያው እንደምታውቁ ዛሬ ጨዋታ ላይ ከናይምቢ እና ባለፈው ጨዋታቸው ላይ በጣም አሪፍ ፐርፎርም አድርጓል። እሱን አይተናል። እኛም ደግሞ ላስተማራችን አሪፍ ነበረ። እንግዲህ ሁሌ እንደምንለው አሪፍ ጨዋታ ተጫውተን ለማሸነፍ እንሞክራለን። አሪፍ ጨዋታ ምን ይመስለኛል። ያው ዛሬ ያላችሁ ጨዋታ በጣም ከባድ ጨዋታ ነው። አጌንስት ዘ ቤስት ቲም ኢን ኤስኤስሲ ሂስትሪ ነው የምትጫወቱት እና ምን ታስባላችሁ ለዚህ ጨዋታ? ይሄ ጨዋታ ፈተና ነው ብዬ አስባለሁ። አሁን ይሄ ገና እንደገባን ዋን ኦፍ አወር ቢግስት ማችስ ስለሆነ የእኛ ቲም ስታንዲንግ እንደዚህ በሙሉ ትምህርት ቤቱ ደረጃን ያሳየናል እና አሪፍ ጨዋታ ይሆናል ብለን እናስባለን። እናንተ አሁን 4 ታይምስ ቻምፒየንስ ናችሁ፣ ግን ትንሽ መለስ ስናደርገው 9ኛ ክፍል እያላችሁ ከ12ኛ ክፍል ጋር ስትጫወቱ ምን ነበር በአይምራችሁ ሲሄድ የነበረው? አሁን ናይምቢም ምን እያስቡ እንደሆነ ምን ትላለህ እስኪ ስለሱ? ዘጠነኛ እኛ እዚህ ትምህርት ቤት ገባ 2 ተሸንፈናል። 2 ቶርናመንቶችን ማለት ነው። የመጀመሪያው 9ኛ ክፍል እያለን ነውና እኔ አጥቂ ነበርኩ። ብቻ ፖዚሽናችን ምናምን ልክ አልነበረም እና ብዙ አልተግባባንም ነበር እና ሞር በተግባባን ቁጥር ብዙ ተጫወትን ቁጥር ማን ጋር የት ጋር መጫወት እንዳለበት እና ኬሚስትሪያችንን ለማስተካከል ሞክረን አሪፍ ጨዋታ ያስመለከተን መተናል። እዛም ቅድም አንተ እንዳልከው 4 ጊዜ ሻምፒዮን ነው ማለት ነውና ያው ተሸንፈን ነበር። አንድ ጎል ብቻ ነበር ያስቆጠርነው እና ያው እነሱም አሪፍ የሚሆኑት በደንብ ሲጫወቱ ነው። ስለዚህ እኛ አሁን ላይ የደረስንበት ቦታ የደረስነው አሪፍ በመጫወት እና በመግባባት ነው። ስለዚህ ያው እነሱም በጣም የሚግባቡ ከሆነ አሪፍ እንደሚሆኑ እርግጠኛ ነኝ። ብዙ ነገር ሰምታችኋል። ሬኮርዱም ሊሰበር ይችላል የሚባል ብዙ ወሬ ነበርና ግን እናንተስ ምን ታስባላችሁ? ያው እንግዲህ እነሱ ቤስት ቲም ናቸው በዚህ ቶርናመንት እና ደግሞ ሪከርዱን እንሰብራለን እያሉ ነው። የሚፈጠረው አይታወቅም ሜዳ ላይ እና በእነሱ ሊሰበርም ይችላል ላይሰበርም ይችላል እና አሪፍ ጨዋታ ይሆናል ብለን እንጠብቃለን። ኤንሲዎችንም ከሰማቸው የ12ን አርያ ነው የምንከተለው ብለው ነበረ እና ብዙ ቲሞችም ስንጠይቃቸው እናንተ መሀል ላይ ነው የተቀየራችሁት እንደዚህ ጥሩ ቲም የሆናችሁት እና እስቲ ምን ታስባለህ? ምን ነበር እንደዚህ እንድትሆን ያደረጋችሁ? ቅድም እንዳልኩት ነው እንደዚህ የተቀየር ነው። ቅድም እንዳልኩት ብዙ መጫወት ጀመርን። ማን የት ጋር መጫወት እንዳለበት በደንብ ፊገር አውት አደረግን። ከዛ ሁላችን በፖዚሽናችን መጫወት ጀመርን። ማን የት ጋር ነው ኳሊቲ ያለው የሚሆን አየን። ከዛ በኋላ አሪፍ ጨዋታዎችን መጫወት ጀመርን ማለት ነው። እና ናይንሲዎች እንዳልከው አርአያ እንዳልከው እንደሱ ያው ብዙ አሁን ሰው እንደዛ የሚል ከሆነ በጣም ብዙ በርደን ነው የምንሆንብና ያው የምንጫወተው ለራሳችን ብቻ አይደለም። አንተ አርአያ ከሆንክ እንደ አርአያ እንደመሆኑ ደግሞ በደንብ መጫወት አለብንና ያው እሱንም ያሰብንበት ነው የምንጫወተው። እሺ እንዴት ነበር ጨዋታው? ጨዋታው በጣም አሪፍ ጨዋታ ነበረ። ያው አሪፍ ነበሩ እነሱም፣ በእኛ በኩልም ደግሞ አንዳንድ አሪፍ ነገሮች ነበሩ፣ አንዳንድ መሻሻል ያለባቸው ነገሮች ነበሩ። ከሞላ ጎደል ጨዋታው አሪፍ ነበር። እሺ እንዴት ናችሁ? እንዴት ነበር ጨዋታው? ከሞላ ጎደል ምንም አይባልም። እንደጠበቅን ያክል ባይሆንም ጨዋታው 12ኛ ክፍሎችም እንዳሉት አንወልላቸው። እኛም ደግሞ የጠበቅነውን አይነት ጨዋታ አልጨዋታም፣ ግን የሆነ ውጤቱ ለነሱ አሪፍ ሊሆን ይችላል፣ ለኛ ግን እንደጠበቃችሁት ነበር ግን ጨዋታው? ያው ፎርሜሽኑን ማየት እንዳየነው ለዲፌንስ ነበር የገቡት እና ያሰቡትን በስትክክል አድርገዋል። በዚህ አጋጣሚ አፕሪሼት አደርጋችሁ ፈልጋለሁ። ማለት ያሰቡትን አድርገውታል። በጣም ዲፌንሳቸው በጣም ጥቅጥቅ ያለ ነበር። ስለ ኳሊቲው ሳይሆን ብቻ ግን በደንብ ተከላከሉ ነበር። ኳስ ለመውጣት ክሊር ለማድረግ በጣም ሞክሩ ነበር እና በዚህ አጋጣሚ አሪፍ ነበር እሱ አስተሳሰባቸው ማለት ነው። እና ጨዋታውን እንደጠበቅን ያገኘ ነው መከላከሉ ማለት ነው በእነሱ በኩል። ግን እኛ ብዙ ኦፈንስ ላይ እናተኩራለን ብለን አስበን ነበር፣ ግን ብዙ አላጠቃንም፣ ብዙ አላገባንም። 7 ጎል ብቻ ነው ያገባነው እና ይሄ ነበር። ግን ከጠበቃችሁት በላይ እንደሆነ ነግረህናል እና ትንሽም አንድ ጎልም ማግባት ይችላችኋል እና እንዴት ነበር ግን ኦቨርኦል የእናንተ ፐርፎርማንስ? ኦቨርኦል ፐርፎርማንሳችን ምንም አይልም። ከ12 ጋር የነበርና የገባ ነው ጎል ማግብተናል፣ ግን እኛ ከዚህ በላይ ኬፐብል እንደሆነ አሳይተናል በዚህ ጨዋታ እና በቃ እናሻሽላለን ለቀጣዩ ብለን እናስባለን። ከ12ስ እንደዚህ ነበር የጠበቃችኋቸው? ያው ብዙ እንደተባለ ስለነሱ ታውቃላችሁ። አዎ እነሱ በጣም ይችላሉ። ቲማቸውን በጣም የተደራጀ ቲም ነው። ብዙ ልምድ አላቸው። ብዙ ጊዜ አብሮ ተጫውተዋል። ነገር ግን ያም ቢሆን እኛ የእነሱን ቲም በጣም ስለምናውቀው እንዴት እንደምንጫወት ምናምን ስለምናውቅ እራሳችን ተዘጋጅተን ስለሆነ የገባ ነው። ያን ያህል አጫወታቸው ላይ እኛ ላይ ያመጣው ተጽዕኖ ነገር የለም። እሺ እንደ ተከላካይ አንድ ዳውን ሳይድ ነበረው የጨዋታና አንድ ጎል ገብቶባችሁ ነበረ። ስለሱ ምን ትላለህ?
አዎ አንድ ጎል የገባብን ያው ከራሳችን ስህተት ነው። ስህተቱን ቪዲዮ ላይ ማየት ይቻላል። ያው አንተ የአንተ ስህተት ነው የአንተ ስህተት ነው ለማለት ሳይሆን ማለት ካፒቴን ስትሆን አንድ ስህተት ካለ ልክ እንደ ሁላችንም ነው ማለት ራሴን እኔ ልክ ነኝ ሌሎቹ ልክ አይደሉም ብዬ መፈረጅ አልችልም። ያው ከዚህ በፊት ኢንተርቪው ላይ ያየው ነበርና አንዳንድ ካፒቴኖች እንደዛ ያደርጋሉ ማለት ቲሙ ራሱን ኤክስክሉድ እያደረገ ይሄ ቲም ድክመት ነበረ ምናምን ይላል እና እነሱ ልክ እንደሱ ማለት ልክ አይደለም በመጀመሪያ ደረጃ ማለት ነው። እና ያቺ አንድ ጎል እንድትገባብን ያደረገችን የቲሙ ችግር ነው። የአንድ ሰው ኢንዲቪጁዋል ኳሊቲ ብቻ ሳይሆን የሁላችንም ችግር ነው። አንድ ጎል መግባት አልነበረበትም። ክሊንሺት ያስፈልገን ነበረ። ያው በተጨማሪም ደግሞ በረኛችን ፍሬዘር አልነበረም እና በአንዳንድ ምክንያቶች አልነበረም ፍሬዘር። እሱም ትንሽ ሳይድ ኢፌክት ነበሩ ብዬ አስባለሁ። ሌላው በቃ አሪፍ ነበር። ያው እንደ 9ኛ ክፍል ጥሩ ፐርፎርማንስ አሳይታችኋል እስካሁን ድረስ እና አሁን ወደ ኖካውት ካለፋችሁ ምናልባት ልታልፉ ትችላላችሁ። ምን ጠብቅ እስኪ ስለሱ? ወደ ኖካውት ካለፈን እነዚህ አይነት ፐርፎርማንስ መቼም እንዳታዩ መቼም ኤክስፔክት እንዳታደርጉ። በጣም ከዚህ የተሻለ ነው የሚሆነው ብለን እናስባለን። የበለጠ ኮኦርዲኔሽን እናሳያለን ዲፌንስ ላይም አታክ ላይም እና በቃ እናሻሽላለን። በከባዱ አሪፍ ጨዋታ እንጫወታለን። በተጨማሪ የምትጨምሩት ነገር ካለ? አዎ ቅሬታ አለን፣ ዳኛው ላይ ቅሬታ አለን። ማለት አንደኛ ነገር ፔናልቲ በእጁ የተነካ ፔናልቲ ግልጽ የታየ የሸረብናል ቪዲዮ ሲለቀቅ ማየት ይቻላል። ሁለተኛ ነገር ደግሞ የእጅ ውርወራ ላይ ተጫዋች የቡድን አጋር ሩቅ ሲሆን ነው እጅን በደንብ ከፍ አድርገህ የምትወረውረው እንጂ ቅርብ ሲሆን እዚሁ ከፍ አታደርግም። እጅን ማለት እንዲያርገህ የምትወረውረው ቀስ አድርገህ እና እንደዚህ አይነት ነገሮች ላይ ውርስ ምናምን እያለ ለተቃራኒ ቡድን እየሰጠብን ነበር እና ደግሞ ኳስ ዳኛ ቢዳኛ ደስ ይለናል። የማይፈራ ማለት ነው 12ቶች ስለሆኑ ብሎ ፈርቶ ማለት እኛ ማግባት የምንችላቸውን ኦፖርቹኒቲዎች መዝጋት የለበትም። ያው ዲፌንሲቭሊ እንደጠበቃችሁት እንዳልነበረ ነግረህናል። ያው ይሄ ግሩፕ ስቴጅ በአጠቃላይ ግን ሞስት ጎልስ ያገባችሁት እናንተ ናችሁ። አሁን ደግሞ በ17 ጎል ዲፍረንስ አንደኛ ሆናችሁ አልፋችኋል። ከዚህ በኋላ ምን ጠብቅ? ያው ብዙ ጎል ገብቷል ማለት ኦፌንሳችን በጣም አሪፍ ነው ማለት ነው እንደሚያሳየው ማለት ነው። እናም ከዚህ በኋላም እንደዚህ ለማድረግ የምንጫወተው ሁሉም ሰው የሚጫወተው ለማሸነፍ የሚጫወት ሰው አለ ብዬ አላስብም። ለማሸነፍ የሚጫወት ሰው ካለ እንጃ ብቻ ሁሉም ለማሸነፍ ነው የሚጫወተው እና እኛም ለማሸነፍ ነው የምንጫወተው። ብዙ ጎል ከዚህ በኋላ ለማግባት እንሞክራለን፣ ግን ዲፌንሱንም ደግሞ በደንብ ለመስራት እንሞክራለን። ከዚህ በኋላ ከኛ በጣም ጠብቁ። ባለፈውም እንዳልኩት ብዙ በደንብ እንጫወታለን። አሪፍ ጨዋታ ለማሳየት እንሞክራለን።